ቲክቶክ ላይ የምንለቃቸው ቪዲዮዎች በምንለቅበትን ሰዓት መወሰናችን ቪዲዮአችን ቫይራል እንዲወጣና ቫይራል እንዳይወጣ የማድረግ ችሎታ አለ ወይ? ቲክቶክ ላይ ፖስት የምናደርግበት ታይም በስንት ሰዓት ነው ማድረግ ያለብን? የብዙዎቻችሁ ጥያቄ ስለሆነ ዛሬ ሁሉንም ያለውን ነገር እነግራችኋለሁ። ስንት ሰዓት ፖስት ማድረግ እንዳለባችሁ፣ እንደዚሁም አፌክት ያደርገዋል አያደርገው የሚለውን ነገር በዝርዝር እነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ተመልከቱት። ይህን ቪዲዮ ደግሞ ለብዙዎቻችሁ ጠቃሚ ስለሚሆን ቲክቶክ አውቶሜሽን ለሚሰሩ ሰዎች ይህን ቪዲዮ ላኩላቸው። ቲክቶክ መጀመሪያ እንዴት ነው ቪዲዮችን ቫይራል ሊወጣ የሚችለው ወይም ደግሞ ቲክቶክ ላይ ለምንድን ነው ይህን ነገር እያነሳን ያለ ነው ሲባል እንደሚታወቀው እንግዲህ ቲክቶክ በቪው ይከፍላል። ቲክቶክ ለ7 ሀገራት በቪው ይከፍላል። የክሬተር ሪዋርድ ፕሮግራም የሚባል ፕሮግራም አለ። በዛ ፕሮግራም አማካኝነት ልክ ዩቲዩብ ላይ ሰዎች በቪው ገንዘብ እንደሚያገኙ ቲክቶክ ላይም የተለያዩ ሰዎች በቪው ገንዘብ ያገኛሉ። ይህ የሚሆነው ግን 7 ሀገራት ላይ ብቻ ነው። ዩኤስኤ አለ፣ ዩኬ አለ፣ ጀርመን፣ ፈረንሳይ፣ ብራዚል፣ ጃፓን እና ኮሪያ ናቸው። እነዚህ 7 ሀገራት ላይ ብቻ ቲክቶክ በቪው ተከፋይ መሆን ይቻላል ማለት ነው። ኢትዮጵያ ውስጥ ያለን ሰዎች ደግሞ ቪፒኤን እና አንድ ስልክ ለብቻው ለቲክቶክ በመጠቀም እነዚህ ሀገራት ሎኬሽናችንን ቀይረን ኢንተርናሽናል አካውንቶችን መስራት እና ገንዘቦችን ማግኘት እንችላለን። ሙሉ ፕሮሰሱን ከዚህ በፊት አሳይቻችኋለሁ። እሱን መመልከት ትችላላችሁ። እሱን ካደረጋችሁ በኋላ ግን የምትሰሩት ቪዲዮ ቫይራል የሚወጣባቸው መንገዶች አሉ። ወይም ደግሞ ቲክቶክ በ2026 ቪዲዮችን ቫይራል የሚወጣበት መንገድ በየጊዜው እንግዲህ አልጎሪዝሙ ይቀያየራል እና አንድ ሰው ቪዲዮ ቫይራል እንዲወጣ ሰዎች የእሱን ቪዲዮ ደጋግሞ የሚያዩት ከሆነ ፋቨራይት ውስጥ የሚያስቀምጡት ከሆነ ላይክ የሚያደርጉ ከሆነ እና ኮመንት የሚያደርጉ ከሆነ ሁሉም እንደየደረጃቸው ቪዲዮችን ለሌላ ሰው ፑሽ የመደረግ እድሎችን ይጨምርላል ማለት ነው። በዋናነት ቲክቶክ የሚያደርገው ለምሳሌ አንድ ሰው ቪዲዮ ሲለቅ ያ የለቀቀውን ቪዲዮ ዝም ብሎ አይደለም ኦል ኦቨር ዘ ወርልድ የሚያሳይለት ለተወሰነ ግሩፖች ይልክለታል። መጀመሪያ ለምሳሌ 300 400 ሰው ጋር ይልክለታል። እነዛ 300 እና 400 ሰዎች ያንተን ቪዲዮ አይተውት ምንም አይነት ሪያክት የማያደርጉ ከሆነ ያ ማለት ላይክ የማያደርጉ ከሆነ ኮመንት የማይጽፉ ከሆነ ፋቨራይት ውስጥ የማያስገቡት ከሆነ እና ቪዲዮን ደግመው የማያዩት ከሆነ ቪዲዮ ብዙ ሰው ጋር የመሰራጨት እድል አያገኝም። ግን መጀመሪያ የተሰራጨላቸው ሰዎች ወይም ደግሞ 300 ኦር 400 የሚሆኑ ሰዎች መጀመሪያ ያንተን ቪዲዮ ያዩ ሰዎች ጥሩ ሪያክት የሚያደርጉ ከሆነ ወይም ደግሞ ጥሩ ፊድባክ የሚመልሱ ከሆነ የምንለቃቸው ቪዲዮዎች በጣም ብዙ ሰዎች ጋር የመድረስ እድል አላቸው ማለት ነው። ሶ ይሄንን ካነሳም በኋላ ታዲያ ፖስቲንግ ታይም ማተር ያደርጋል ወይ? ቀጥዬ የምነግራችሁን ነገር ከሰማችሁን በኋላ ማተር ያደርጋል ወይስ አያደርግም የሚለውን ነገር ለእናንተ የምነግራችሁናል። እናንተ ራሳችሁ በራሳችሁ መወሰን ትችላላችሁ። አሁን እንደነገርኳችሁ እንግዲህ ቲክቶክ የመጀመሪያ የምንለቃቸውን ቪዲዮዎች ለተወሰነ ግሩፖች ነው የሚልከው። ለ300 ለ400 የማይበልጡ ሰዎች ነው የሚልከው እና እነዛ ሰዎች ሪያክት ሲያደርጉ ነው ቪዲዮችን ብዙ ሰው ጋር ቫይራል የመውጣት እድል የሚያገኘው። ስለዚህ እናንተ የምትለቁት ቪዲዮ መቼስ ታርጌት ኦዲየንስ ይኖረዋል። ታርጌት ኦዲየንሳችሁ በሌሉበት ታይም ለምሳሌ ስራ ላይ ባሉበት ታይም ወይም ደግሞ ተኝተው በሆነበት ታይም ላይ ልክ ቪዲዮችሁን ስትለቁ እነዛ ታርጌት ኦዲየንሳችሁ ሳያዩት ቀርተው ሌላ ሰዎች የእናንተን ቪዲዮ አይተውት ምንም አይነት ሪያክት የማያደርጉ ከሆነ ቪዲዮችሁ ለሌላ ሰው ፑሽ አይደረግም ማለት ነው። ያ ማለት ደግሞ ቲክቶክ ላይ የምትለቁት ቪዲዮ ፖስቲንግ ታይም ማተር ያደርጋል ማለት ነው። ግን ከፖስቲንግ ታይም በበለጠ እናንተ ፎከስ ማድረግ ያለባችሁ ኮንተንት ላይ ነው። የፖስቲንግ ታይም ኢፌክት ቢኖረውም እናንተ ኮንተንታችሁ ጥሩ እስከሆነ ድረስ ሁሉንም ሰው አብዛኛውን ሰው ኢሞሽኑን መንካት የሚችል ከሆነ የእናንተ ቪዲዮ ቫይራል የማይወጣበት ምክንያት የለም። ግን ከፖስቲንግ ታይም ጋር ተያይዞ ያለው ችግር ይሄ ነው። ለምሳሌ የኔ ታርጌትድ ኦዲየንስ ህፃናት ከሆኑ ኤሌመንተሪ ክላስ ያሉ ኦር ደግሞ የኬጂ ምናምን ተማሪዎች ከሆኑ የልጆች ኮንተንት ከሆነ የምሰራው ልጆች በምን ሰዓት ነው ስልክ ሊጠቀሙ የሚችሉት ወይም ከቤተሰቦቻቸው ጋር ሆነው ቲክቶክ ሊያዩ የሚችሉት የሚለውን ታይም ማጥናት ይኖርብኛል። ለምሳሌ በስራ ትምህርት ላይ ሆነው ወይም ቀን ላይ የህፃናትን ኮንተንት የምንለቅ ከሆነ ብዙ ልጆች ላያዩልን ይችላሉ። ምናልባት ትምህርት ያልገቡ ካልሆኑ በስተቀር በወላጆቻቸው ተከፍቶላቸው ካልሆነ በስተቀር ማለት ነው። ወይም ደግሞ ሌሊት የምንለቀው ከሆነ ሌሊት እንደዚህ አይነት ኮንተንት ህፃናት ሊያዩ አይችሉም፣ ምክንያቱም በጊዜ ይተኛሉ። እንደዚህ አይነት ነገሮችን በራሳችን አጥንተን ማውጣት አለብን። የእኛ ታርጌት ኦዲየንስ ማን ነው የሚለውን ነገር በራሳችን ሰሌክት አድርገን ማውጣት አለብን። የእኛ ታርጌት ኦዲየንስ ምን ሰዓት ነው ኦንላይን ላይ አክቲቭ የሚሆነው? ለምሳሌ ወጣቱ ክፍል ከሆነ ብዙ ጊዜ ካያችሁት ጠዋት ወደ ትምህርት ከመሄዳቸው በፊት ወይም ስራ የሚሄደው ወደ ስራ ከመሄዱ በፊት ቀን ላይ ባለው እረፍት ሰዓት፣ ከስራ በኋላም ደግሞ ሌሊቱ ሙሉ አብዛኞቹ ኦንላይን ላይ ተጥደው ኦር ደግሞ ሶሻል ሚዲያ ላይ ስክሮል እያደረጉ ነው የሚያመሹት። የእናንተ ታርጌት ኦዲየንስ መለየት አለባችሁ። ትላልቅ ሰዎች ከሆኑም እንደዛው
ታርጌት ኦዲየንሳችሁን ለይታችሁ ማውጣት አለባችሁ ማለት ነው። እና ይህን ታርጌት ኦዲየንስ ለይታችሁ ማውጣታችሁ አካውንታችሁ መጀመሪያ የሚደርሳቸው ሰዎች ሪያክት እንዲያደርጉ ወይም ደግሞ ቀጥታ እናንተ የምትፈልጓቸው አይነት ሰዎች ጋር እንዲደርስላችሁ የተወሰነ አስተዋጽኦ ይኖረዋል። ይህን ካነሳም በኋላ አሁን ዋናው ፐርፐዛችን ኢትዮጵያ ውስጥ ያሉ ኮንተንቶችን ብቻ ሳይሆን ዋናው የኛ ፐርፐዝ ኢንተርናሽናል የምንሰራቸው ኮንተንቶች ለምሳሌ በዩኤስኤ አድርገን ወይም በዩኬ ወይም በጀርመን ወይም በፈረንሳይ ብቻ ከነዚህ 7 ሀገራት መካከል አድርገን የምንሰራቸው ኮንተንቶች እንዴት ነው ቫይራል ልናደርጋቸው የምንችለው ወይም ደግሞ በምን አይነት ሰዓት ነው ፖስት ማድረግ ያለብን የሚለውን ነገር ኮንሲደር ማድረግ አለብን። ይህን ለማወቅ ደግሞ በዋናነት የሚረዳን ኢትዮጵያ ውስጥ ያለው የሰዓት አቆጣጠር እና እኛ ኮንተንታችን ፑሽ የምናደርግበት የሰዓት አቆጣጠራቸው ያለው የሰዓት ዲፈረንስ መረዳት ይኖርብናል ማለት ነው። የሰዓት ዲፈረንስ በተለያየ ሀገር የተለያየ ስለሆነ ለምሳሌ አብዛኞቻችን ኢትዮጵያ ውስጥ ሆነን ይሄን ነገር የምንሰራ ሌላ ዓለማት ላይ ያላችሁ ሰዎች ለምሳሌ አረብ ሀገራት ወይም ደግሞ አፍሪካ ውስጥ ሌላ ሀገራት ሆናችሁ ይህን ቪዲዮ የምትመለከቱ ሰዎች ካላችሁ በእናንተ ሀገር ጎግል አድርጋችሁ የሰዓት ዲፈረንሱን ቼክ ማድረግ ትችላላችሁ። ወይም ደግሞ የምትኖሩበትን ሀገር ኮመንት ላይ ያስቀምጡልኝና ቲክቶክ አቴሚሽን ከምትሰሩበት ሀገር ጋር ያለውን የሰዓት ዲፈረንስ እኔ ኮመንት ላይ እመልስላችኋለሁ። ኢትዮጵያ ውስጥ ሆነን ዩኤስኤ ላይ ከሆነ ታርጌት ኦዲየንሳችን አሁን ለምሳሌ ኒውዮርክ ላይ አድርገን ከሆነ ሎኬሽናችን እየሰራን ያለ ነው። ኢትዮጵያና ኒውዮርክ ያላቸው የሰዓት ዲፈረንስ የ8 ሰዓት ዲፈረንስ ነው ማለት ነው። 8 ሰዓት እነሱ ከኛ ወደኋላ ይቀራሉ። ለምሳሌ እኛ ጋር ማታ 10 ሰዓት ከሆነ እነሱ ጋር ጠዋት 2 ሰዓት ነው ማለት ነው። ማታ ሳይሆን ረፋድ 10 ሰዓት ላይ ከሆነ ጠዋት 2 ሰዓት ነው። እኛ ጋር ሌሊት 6 ሰዓት ከሆነ ደግሞ ቀንሳችሁ ወደ 10 ሰዓት 11 ሰዓት ምናምን አካባቢ ነው የሚሆነው። እናንተ ካልኩሌሽኑን ሰርታችሁት ማለት ነው። ኦልሬዲ መቀነስ ነው፣ ውስብስብ ካልኩሌሽን የለውም። ከማርች በኋላ ያው 7 ሰዓት ይሆናል። እንደዚህ የሚለዋወጡበትን ታይም ቼክ ማድረግ ትችላላችሁ። እነዚህ አሁን የዩኤስኤ የ8 ሰዓት ልዩነት ነው ያለው። ምን አይነት ሰዓት ላይ ፖስት ማድረግ አለባችሁ? በዋናነት ማታ ማታ ፖስት እንድታደርጉ ነው ሪኮመንድ የሚደረገው። ማታ ስላችሁ በእኛ ሀገር ማታ ሳይሆን የእነሱ ማታ ላይ ለምሳሌ ከስራ መውጫ ሰዓት ላይ 11 ሰዓት 12 ሰዓት በእነሱ ፖስት እንድታደርጉ፣ ተማሪውም ከትምህርት ወጥቶ ሰራተኛውም ከስራ ወጥቶ ምናምን ሶሻል ሚዲያ ስለሚጠቀም ማለት ነው። እንደዚሁም ማታ 2 ሰዓት 3 ሰዓት ላይ ብትለቁ በጣም አሪፍ ነው የሚሆነው። ግን ኮመንሊ ቤዚክ የሆነውን ነገር ለመስጠት እናንተ ከራሳችሁ ኦዲየንስ ጋር ያለውን ነገር ተመልክታችሁ ኤግዛክት የሆነውን ነገር ራሳችሁ መወሰን ስለምችሉ ማለት ነው። ጠዋት ከስራ በፊት ወር ከትምህርት በፊት ከዛ ቀን ደግሞ ምሳ ሰዓት አካባቢ እና ማታ ላይ ለምሳሌ በቀን 3-4 ቪዲዮ የምትለቁ ካላችሁ ጠዋት 1 ሰዓት አካባቢ ቪዲዮ ብትለቁ ስኬጁል አድርጋችሁ ማስቀመጥ ስለምችሉ፣ ከዛ ቀን ደግሞ 6 ሰዓት አካባቢ 5 ሰዓት ተኩል 30 ደቂቃ ቀደም ብላችሁ ብትለቁ ቆንጆ ነው። ከዛ ከሰዓት ከክላስ መልስ ወር ከስራ መልስ ደግሞ 10 ሰዓት 11 ሰዓት 12 ሰዓት ላይ ቪዲዮ ብትለቁ፣ ከዛ ደግሞ ሌሊት 4 ሰዓት እና 5 ሰዓት ላይ ቪዲዮ ብትለቁ በጣም ሪኮመንድ ይደረጋል። አሁን ለምሳሌ የዩኤስኤ 8 ሰዓት ልዩነት ነው እንዳልኳችሁ። ዩኬ ደግሞ አለ ወይም ዩናይትድ ኪንግደም። እንግሊዝ ጋር ደግሞ የእኛ ሰዓት የሚለያየው የ3 ሰዓት ልዩነት ነው። ከተወሰነ ወር በኋላ 2 ሰዓት ይሆናል፣ 3 ሰዓት ይሆናል። እሱ እናንተ ቼክ ማድረግ ይኖርባችኋል። ከምን ወር በኋላ ሰዓቱ እንደሚቀንስና እንደሚጨምር ግን ኮመንሊ 3 ሰዓት ብላችሁ መያዝ ትችላላችሁ። እነሱ 3 ሰዓት ወደኋላ ይቀራሉ። እኛ ጋር 1 ሰዓት ከሆነ እነሱ ጋር 10 ሰዓት ነው ማለት ነው። እና የ3 ሰዓት ዲፍረንስ ይኖራል። የተቀሩትንም 5 ሀገራት ማወቅ ይኖርብናል። አሁን ጀርመንና ፈረንሳይን ስንመለከት ከኛ ሀገር የ2 ሰዓት ዲፈረንስ ነው ያለው። እሱን ወደኋላ ስኬጁል እያደረጋችሁ ወይም ደግሞ ቲክቶክ አውቶሜሽን የምትሰሩበት ስልክ ለብቻው ከሆነ ስልኩ ላይ ያለውንም ሰዓት በመቀየር በስትክክል በዛ ሰዓት መሰረት ፖስት ማድረግ ትችላላችሁ። የተቀሩት ሀገራት ደግሞ ጃፓን፣ ኮሪያ እና ብራዚል ደግሞ ከኛ ሀገር የ6 ሰዓት ልዩነት አላቸው። ወደኋላ 6 ሰዓት ከኛ ሀገር ይቀራል ማለት ነው። እነዚህን ኮንሲደር በማድረግ ሰራተኛ ከስራ ከመውጣቱ በፊት፣ ስራ ከወጣ በኋላ፣ ጠዋት ከስራ ከመሄዱ በፊት እና መሀል ያለውን እረፍት ሰዓት ተጠቅማችሁ እናንተ ቪዲዮችሁን በደንብ መልቀቅ ትችላላችሁ። ዋናው ግን ማተር የሚያደርገው እናንተ ታርጌት ኦዲየንሳችሁን ማወቃችሁ፣ ለማን ነው ያንን ቪዲዮ እየሰራው ያላችሁት የሚለውን ነገር ማወቅ አለባችሁ። ፕላስ ደግሞ የምትሰሩት የቪዲዮ ኮንተንት ላይ በደንብ ማሰብና ቪዲዮችሁ ኳሊቲ እና ኳንቲቲ ላይ በደንብ መጨነቅ ይኖርባችኋል ማለት ነው። ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በጣም ብዙ ጠቃሚ ትምህርቶችን በዚህ ቻናል እንማማራለን። ገንዘብ እንዴት በሶሻል ሚዲያ ተጠቅመን እንደምናገኝ እያንዳንዱን ነገር ለእናንተ ማሳያችሁ ይሆናል። ይሄ ቪዲዮ ደግሞ ለሌላ ጓደኞቻችሁ ሼር በማድረግ በዚህ ቪዲዮ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ኮሜንት ሴክሽን ስር አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።